ሰላም ዩቲዩብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል ማለት ነው። የባለፈውን ቪዲዮ ወዳችሁታል ብዬ ተስፋ አደርጋለሁኝ። በዛሬ ቪዲዮአችን ደግሞ ለየት ባለ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የሚሆነው የታናሽ እህቴ ልደት ነው ማለት ነው። የእሷ ልደት ሰርፕራይዝ እናደርጋታለን ማለት ነው። ላረጋት ያሰብኩት ሰርፕራይዝ አልነግራችሁም። ከእናንተ ጋር አብረን ስንሄድ ነው የምናየው ማለት ነው። ከሷ ጋር አብራችሁን ሰርፕራይዝ የምትሆኑት የምወስዳት ቦታ ያው ለማዝናናት ነው የምወስዳት። እሱን ከነገርኳችሁ ይበቃል። ስለዚህ የምወስዳትን ቦታ አብራችሁ እስከ መጨረሻው ተከታተሉ። ይቻማችሁ። ሃፒ በርዝዴይ እኔ አመሰግናለሁ አቲ እነሱም ሃፒ በርዝዴይ ብለውሻል። ጋይስ ምስለውን ስዕል ያት ሌላ ልጅ የምታሳያችሁ ይሄ ብቻ ነው። አሁን ይሰርኩት ይሄ ብቻ እንዴ? ያኛው ሲ ባለፈው አሳይተሽኝ ነበር እንዴ? ባለፈው እንደውም ብዙ ስለሻል ነበር ሰው ምናምን። እስቲ እሱን አሳያችሁ። ይሄ ማን ነው? ይሄ ስሙ ወንድ ነው። እሺ ምንድን ነው የሚኖርበት ሰው? ይሄው ባለፈው የገዛንላትን ከለር ይሄው ተጠቅመዋለች። እያያችሁ ነው። ይሄ ማን ነው? ጠጋ አድርጌው ወደዚህ አይታይ። ዝሆን። እሺ ዝሆን። አንቺ ነሽ ግን ይሳልሻ? እርግጠኛ ነሽ? እርግጠኛ ነኝ። እሺ እነሱ ሳይ የሚልሽን ትያለሽ ኮሜንት ላይ እሰላለሁ። በቃ ከፈለጋችሁ እናንተንም ትላችኋለሽ። ሌላስ የለሽም? ራቢት እያት ምስለውን ስል ተመልከቱ ዝም ብላችሁ። ይቺ አንቺን የምትመስለው አይመሳሰልም? አይመሳሰልም። በቃ ስለዚህ ዛሬ ሰርፕራይዝ አለሽ። ይሄ ይሁት ዋትስአፕ ምንድን ነው? ወንበር እዚህ ጋር እያነበባችሁ በወቅት ትችላላችሁ። ሌላስ ምን ያስፈልግሻል? ለስዕልሽ ተናገሪ። ለስዕል ሌላ የሚገዛልሽ ነገር የሚገዛልሽ ከፈለግሽ ደብተር ያስፈልገኛል። አያስፈልግሽም? በቃ ሲያስፈልግሽ ማስመሪያ አለሽ አንዴ ይተረክሽ። እዛ ነው። ከቤት ወተናል። ባለ ልደቷን ላሳያችሁ እንዴት እንዳማረባት። ልደት ይኸው ከአባቷ ጋር ሰላም በያሽ። በቃ ዛሬ ሃፒ በርዝዴይ ሃፒ በርዝዴይ መገናኛ ደርሰናል። አሁን ደግሞ ጉዟችን የሚሆነው ወደ ቦሌ ነው ማለት ነው። ጋይስ ቦሌ ደርሰናል ማለት ነው። ወደ የምንፈልገው ቦታ እየደረስን ነው። ዝግጁ ነሽ? አዎ። ዝግጁ ናት። ጋይስ ሳስመርጣት የቱ መረጥሽ? ይሄኛውን መርጣለች። ስለዚህ ይሄን የምንጮተው ማለት ነው። በመጀመሪያ ጩይ ከፈለግሽ መብትሽ ነው። ጩይ የመጀመሪያው አጥፍ እንዳልኩት መኪና መሸጫ አሁን ተጫውተናል፣ ግን ብዙም አያስፈራም። ይሄኛው ማለት ነው ከኋላ ያለው አያስፈራም ብዙም። ከዛ ቀጣይ ደግሞ ይሄንኛውን መርጣለች። ይሄን ፈለግሽዋ? በቃ ይሄን ፈልጋለች። ይሄን ከተጫወተች በኋላ ደግሞ ቀጣይ ምን ጫወተው
ቀስ አይዞሽ። አነካም ሂጂ ወደዛ ሂጂ፣ ወደ ጥግ ሂጂ። ተመችቶሻል? ይኸው እየተዝናናሽ ነው እንግዲህ። ተመችቷታል ውሃ ውስጥ ነይ ወደዚህ። ያት ተመችቶሻል? በቃ ፏቤ። ሌላ የምትፈልጊው ካለ እሺ እየተጫወትሽ ሌላ የምትፈልጊው ቦታው ግን ታውቃላችሁ በእንትን እንደሚታየው አይደል፣ ብዙ የሚያዝናኑ ነገሮች የሉም። እንደ ሀሳብ ይሄን ዝም ብላ ብትሞክረው። ከዛ እኔ ደግሞ ይሄኛውን ፈሩ በጣም እሱን ፈርተዋል። ነይ ዙሪ ተመለሽ። የሚሽከረከረው ለኔም ልቆርጥ ነው። ለሷ ብቻ ነበር የቆረጠው። ለኔም ልቆርጥ ሶ ጋይስ ቆርጫለሁ ማለት ነው። ለኔም 150 ብር ነው ለዚህ። ስለዚህ እንገባለን ማለት ነው። የምንገባበትን ቆይ ላሳያችሁ። ይሄኛው ማለት ነው የምንገባበት ጀምር ነው። አብሳላት እዚህ ጋር አለች። ትፈራለች? አፈሪ አልፈራም። እስቲ ገና ልንጀምር ነው። እስቲ ሲጀምር እናያለን። ጀምረናል ጋይስ። በጣም ነው የሚያስፈራው ገና ከመጀመሩ። ኦይ አታታታታታ ግራት አይመጭም ጋይስ። ምንም ማድረግ አልቻልኩም። ንፋሱ በጣም ነው የሚያስቸግረው። ስልኩን ሊጥለው ነው። ወደፊት ላዙርላችሁ ከተመቸ። ሉክ እንዴት ምን ያክል ከፍታ ላይ እየሄድን እያለ እየተራመድን ነው። ዋይ ወይኔ ራሴ ወይኔ ራሴ ወይኔ ራሴ። አብሳላት ትዝናኛለሽ? እኔ እዚህ ራሴን አሞኛል። በጣም ነው የሚያዞር። አብሳላት አብሳላት ዋ አሁን ተቀተመችኝ። ተረጋጋ። ታውቃላችሁ በጣም በጣም ከባድ ነው። ኦይ በጣም በጣም ከባድ ነው። በጣም በጣም አልፈራሽም? ምንም አልፈራሁም። መጀመሪያ ስትጀምርም አልፈራሁም። ይሄኛውን መጮት እምቢ አለች። ይሄኛውንና ክሪዚ ስፒኑን እምቢ አሉ። እኔ ብጮት ደስ ይለኝ ነበር ያው ተውኩት። ይሄ ግን በጣም ነው የሚያስፈራው። በጣም ራስ ያዞራል። አንቺ አላዞርሽም? ራስ አላዞረኝም። እንደውም ደስ ብሎኛል። እኔ በጣም ነው ያዞረኝ። በጣም ሳን ተጫውተን መተን ራሳችን የራሴን በጣም ነው
እሺ ምን ይሻል? ስፔሻል በርገር። ይሄው ስፔሻል በርገር። በቃ ስንት ነው? 710 ብር። ሃፒ በርዝዴይ። ቴንክ ዩ። ጭጭ ብለናል። ግብን ያለው አሁን ወደ ሀያት እየሄድን ነው ማለት ነው። እስቲ ዛሬ ደግሞ ያለው ነገር አሳያችኋለሁ። ጋይስ ሀያት ደርሰናል። ታክሲ ስለሌለ በዚህ በውስጥ ለውስጥ እየሄድን ነው። በኪዳን ምረት በጀርባ ማለት ነው። እና ሌላ ያልነገርኳችሁ ለተጫወትንበት የከፈልነው እኛ እስከተጫወትንበት ውድ የሚባለው 250 ብር ነው። እና 200 ከዛ 100 አለ 150 እንደዛ ነው ያለው። የሌሎቹን አላወኩም፣ አልተጫወትናቸውም። እነዚህ ክሬዚ ስፒን ምናምን አለ አይደል? እነሱን አልተጫወትም እና ለዛ ዋጋውን አላወቅንም። ብቻ ሂዳችሁ ተዝናኑ። በጣም አሪፍ ነው ቦታው። ዋጋውም እንደጠበቅ ነው አይደለም። ብቻ ይመቻችሁ። አሁን የምንሄድበት መንገድ ላሳያችሁ። ይህን ቤት ይዩት ጋይስ። እንደዚህ አይነት ቤት ነው አላማችን። እንኖራለን፣ ችግር የለም። በጣም ነው የሚያምሩ፣ የምር በጣም ነው የሚያምሩ። እንዴ ግቢው ራሱ ተቀጥ ይኸው ወደፊት ይኸው በዚህ ጋም በቃ ይሄ የለማ ሰፈር ነው በጣም። የኛም ሰፈር ግን እንዲህ ነው የሚሆነው ወደፊት የዛሬ ስንት አመት እንበል። ይሁት ግቢው በጣም የሚያምር ያዩት። በቃ ይሄም አስፋልት ነው። ከዛ እዚህ ጋም ግቢ ነው፣ እዚህ ጋም ግቢ ነው። በቃ ቶት ፊት ለፊት በር አለ። ይኸው እዛ ጋም ቶት በር አለ። ቻፈታ ያለ ላይፍ ነው። ይሁት እዚህ ጋም ግን ከሁሉም ያ ቤት ያምራል፣ የምር ያምራል። ቤታችን ገብተናል ማለት ነው። ታክሲን ቶሎ አግኝተናል። መስቀለኛው ጋር ላለ ሰንሻይን እዛ ጋር ቶሎ ታክሲ አግኝተናል። ወደ ቤታችን ገብተናል ማለት ነው። ግን ራሴን ጭራሽ አልቻልኩም። በቃ በጣም ነው ያመመኝ። ራሴን እያዞረኝ ነው። እንደውም ይሄ ዥዋዥዌ እሱን ብቻ ነው የተጫወትኩት እና ያ ኖርማል አይደል እንደዚህ የሚሽከረከረው እሱን ብቻ ነው። እንደውም እሱ ብዙም አያዞርም። ይሄ ግን በጣም ነው ራሴን ያዞረኝ ያመመኝ ማለት ነው። ይሄ እንደውም ቀላል ተብሎ ማለት ነው። አሁን ይሄ ክሬዚ ስፒኑን ብጫወት ይሄ በጣም ይሽከረከረዋል አይደል? እሱን ብጫወት ወይ ደግሞ ይሄ ያሳያችኋል አይደል? ወር ላይ እንደዚህ እየዞረ በጣም ይዞራል፣ ክብ ሰርክል ማለት ነው። እሱን ብጫወት ደግሞ አስቡት። ብቻ የምመክራችሁ ቦራ ስትሄዱ አንደኛ ምግብ ሳትበሉ ተጫወቱ። ሁለተኛ ደግሞ ራስ ማዞርና ምን ካለባችሁ ይቅርባችሁ ነው የምላችሁ። በብዛት ደግሞ ለህፃናት ነው ያለው ጨዋታ። ለትልቅም አለ ግን ይቆጠራል ብዬ አስባለሁ። ጨዋታው 1-5 ቢሆን ጨዋታው እዛ ያለው የጌሞቹ እንትኖቹ ማለት ነው። ብቻ የዛሬው ቪዲዮአችን ይሄንን ይመስል ነበረ። እስካሁን ስለተከታተላችሁ አመሰግናለሁ። ኤዲት አድርጌ ከጨረስኩኝ ዛሬ ማታ ፖስት ልላችኋለሁ፣ ቅዳሜ ማለት ነው። ካልጨረስኩኝ ደግሞ እሁድ እለዋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ሰብስክራይብ ማድረግ እንዳትረሱ። 16 ሰብስክራይብ ነን፣ 100 ዳይ ወደ 100